ሰላም ጤና ይስጥልን የቻናላችን ቤተሰቦች እነሆ ሰዓታችንን ጠብቀን መረጃዎችን አጠናክረን ተገኝተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን አሁን ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። ነገ ግንቦት 20 2017 ዓመተ ምህረት ነው። ይህ ቀን ደግሞ በኢትዮጵያ ታሪክ ውስጥ በደርግ መንግስትና በወያኔ ሻቢያ መካከል ሲደረግ የነበረው የወንድማማቾች ጦርነት በወያኔ አሸናፊነት መጠናቀቁ ሲገለጽ በዘመነ ኢህአዴግ ወያኔ እንደ ትልቅ የድል በዓል ህዝብና መንግስት የግልና የመንግስት መስሪያ ቤቶች ተዘግተው ሲያከብር እንደነበረ የቅርብ ጊዜ ትዝታችን ነው። ይህም ዕለት ባለፉት የብልጽግና መንግስት ጊዜያቶች እንደ ከዚህ ቀደሙ እየተከበረ እንዳላለፈ የሚታወስ ሲሆን ይህም የሆነው ከወራት በፊት በጸደቀው የህዝብ በዓላትና የበዓላት አከባበርን ለመወሰን በወጣው አዋጅ መሰረት በልማድ ሲከበር የቆየው ግንቦት 20 ብሔራዊ በዓልነቱን አስቀርቶታል። በእርግጥ ነው ብልጽግና ወደ ስልጣን ከመጣ ጊዜ ጀምሮ የግንቦት 20 አከባበር እየደበዘዘ እንደሄደና የግንቦት 20ን በብቸኝነት እናከብራለን የሚሉት የህወሓት ሰዎች እንደሆኑም በቅርብ አይተናል። አሁንም በቅርብ ቀናት እንዳወጡት መረጃ መሰረት ግንቦት 20ን ቅልጥ ባለ ስነ ስርዓት እናከብራለን ማንስ ይከለክለናል የሚል አጠር ያለ መግለጫ እንዳወጡ የምናስታውሰው ነው። ያም ሆነ ይህ በዚህ ዕለት የሚዘጋ መንግስታዊና መንግስታዊ ያልሆነ ተቋም እንደሌለና የሚዘጋ ስራም እንደማይኖር አዋጁ ያስረዳል ማለት ነው። ህጋዊ ታሪካዊና ሞራላዊ ግዴታዬን ለመወጣት ቃል እገባለሁ ሲል ህወሓት መልእክት ማስተላለፉ ተሰምቷል። በምርጫ ቦርድ ተሰርዟል የተባለው ህወሓት ግንቦት 20ን በተመለከተ ሰፋ ያለ መግለጫ ያወጣ ሲሆን በመግለጫው የኢትዮጵያ መንግስት የፕሪቶሪያን የሰላም ስምምነት ሙሉ በሙሉ ለመተግበር ምንም አይነት ፈቃደኝነት አይታይበትም ብሏል። ህወሓት በመግለጫው አክሎም የፕሪቶሪያ ስምምነት ሙሉ በሙሉ ባለመከበሩ የተወረሩ መሬቶቻችን በጠላቶቻችን እጅ ይገኛሉ። የተፈናቀሉ ዜጎቻችን ለዓመታት በመጠለያ ውስጥ ሆነው በረሃብና በበሽታ እየተሰቃዩ ናቸው። ህዝባችን ለተፈጸመበት የጄኖሳይድ ጥቃት ፍትህ አላገኘም። ይህ ሁሉ ሆኖ ግን የፓርቲያችንና የጊዜያዊ አስተዳደራችንን የህዝባችን የትግል ስትራቴጂ አሁንም ሰላም ነው በማለት አስረድቷል። ህወሓት ሲቀጥልም እነዚህ ችግሮችን በሰላማዊና በፕሪቶሪያ ስምምነት መሰረት እንዲፈቱ በእኛ በኩል የሚጠበቀውን እያደረግን ነው። የኢትዮጵያ መንግስት ግን ሆን ብሎ የፕሪቶሪያን ስምምነት ያዘገየው ሲሆን አሁን ደግሞ ስምምነቱን የመጣስ ምልክት እየታየበት ይገኛል። በመሆኑም ወደ ስምምነት እንዲመለስ ጥሪ እናቀርባለን። ዓለም አቀፍ አደራዳሪዎች፣ መንግስታትና ተቋማት የፕሪቶሪያው ስምምነት ተግባራዊ እንዲሆንና የትግራይ ህዝብ ስቃይ እንዲቆም ታሪካዊ ኃላፊነታቸውን እንዲወጡም ፓርቲው አሳስቧል። ፓርቲው ለትግራይ ህዝብ ባስተላለፈው መልእክት ደግሞ አሁን በአስቸጋሪ የትግል ምዕራፍ ውስጥ እንደሚገኝ ጠቁሟል። ጨምሮም የድላችን ምንጭ የሆነውን አንድነታችንን ለማደፍረስ ከሚጥሩ ተጠንቀቁ ብሏል። ህወሓት የትግል ስኬት ታሪክ እንዳለው ጠቅሶም የዚህም ድል ምልክት በሆነው ግንቦት 20 ህጋዊ፣ ታሪካዊ፣ ሞራላዊ ግዴታውን በመወጣት ወደፊት እንደሚጓዝ ቃል ገብቷል። የኤርትራው ተቃዋሚ ብርጌድ ንሓመዱ ወታደራዊ ስልጠና መጀመሩ ተሰምቷል። የኤርትራው የተቃዋሚ እንቅስቃሴ ብርጌድ ንሓመዱ ከሰሞኑ በኢትዮጵያ ውስጥ ለሚገኙ አባላቶቹ ወታደራዊ ስልጠና መስጠት መጀመሩ የታወቀ ሲሆን እንቅስቃሴውን የሚመሩት ግለሰቦች በአዲስ አበባ ጽሕፈት ቤት መክፈታቸው የተሰማው ከጥቂት ወራት በፊት ነበር። በኢትዮጵያ መንግስት እንደሚደገፍ የሚነገርለት ይህ ቡድን በየካቲት ወር 2017 ዓ.ም በአዲስ አበባ የከፈተውን ቢሮ ለወታደራዊ ማዕከላዊ ጽሕፈት ቤትነት የመጠቀም እቅድ እንዳለው ባሳለፍነው ሚያዝያ ወር ለቢቢሲ አማርኛ ገልጾ እንደነበር የሚታወስ ሲሆን ብርጌድ ንሓመዱ በቅርቡ በኢትዮጵያ በሁለት ቦታዎች ወታደራዊ ስልጠና መጀመሩም ተሰምቷል።
ቡድኑ ወታደራዊ ስልጠና የጀመረባቸው ቦታዎች ሚስጥራዊ እንዲሆኑ መደረጉ ነው የታወቀው። ኢትዮጵያና ኤርትራ ግንኙነታቸውን ከ27 ዓመታት ኢህአዴግ ህወሓት መውረድ ጋር ተያይዞ የብልጽግና መንግስት መመስረትና ወደ ስልጣን መምጣት ጋር ተያይዞ ነበር መንግስት ለመንግስትና ህዝብ ለህዝብ ግንኙነታቸውን የጀመሩት። ግንኙነቱ መርህ ላይ ያልተመሰረተ በመሆኑ ግንኙነታቸው በትግራይ ከተቀሰቀሰው ጦርነት በኋላ ህወሓትና የኢትዮጵያ ፌዴራል መንግስት በፕሪቶሪያ ስምምነት ላይ በመድረሳቸው ያ ያለ መርህ የተጀመረው ግንኙነት ሻክሮ በኩርፊያ ተደምድሞ እነሆ አንዱ አንዱን በቃላት በመወረፍና የአንዱን ተቀናቃኝ አንዱ ሀገር ውስጥ በማስገባት ተቃዋሚን ማደራጀት ላይ ተጠምደዋል። እነሆ እዚህም እዛም የምንሰማቸው ጉዳዮች የዚሁ አካል ናቸው። የብርጌድ ንሓመዱም ጉዳይ የዚህ አካል እንደሆነ ይታመናል። በነገራችን ላይ ዝሆንና ዝሆን ቢጣላ የሚጎዳው ሳሩ ነው ይላሉ አበው። እውነት ነው። የመንግስታቶች በባለስልጣናቱ ጠብና እርግጫ የሚጎዳው የመጀመሪያው አካል ንጹሑ ማህበረሰብ እንደሆነ እሙን ነው። ሲቀጥል ሀገር ወዘተ እያለ ይሄዳል። በሀገራችን እዚህም እዚያም የምንመለከተው ይህንኑ ነው። ለማንኛውም ሰላም ለሀገራችን፣ ሰላም ለምድራችን። የውጭ ኃይሎች በብልጽግና ስም በኢትዮጵያ ጦርነቶችን አውጀዋል አሉ ፕሬዝዳንት ኢሳያስ አፈወርቂ። የውጭ ኃይሎች በብልጽግና ስም በኢትዮጵያ ጦርነቶች አውጀው ይገኛሉ ሲሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተናግረዋል። ባለፈው ቅዳሜ 34ኛው የኤርትራ ነጻነት ቀን ሲከበር በአስመራ ስቴዲየም ንግግር ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ በርካታ ጦርነቶች እየቀጠሉ መሆናቸውን እንዲሁም ተንኳሽ አጀንዳዎች እየተራገቡ እንዳሉም ገልጸዋል። ቅዳሜ ግንቦት 16 ቀን በተከበረው 34ኛው የኤርትራ ነጻነት ቀን ንግግር ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዓለም አቀፋዊ አህጉራዊና ሀገራዊ ጉዳዮች በርካታ ነጥቦችን አንስተዋል። በኢትዮጵያ መንግስት ላይ ከፍተኛ ትችት የሰነዘሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከዓመታት በፊት በኢትዮጵያ ለታየው ላሉት ለውጥ የኤርትራ ህዝብና መንግስት መደገፋቸው እንደማይቆጫቸው ጠቁመዋል። እንደተለመደው ከኤርትራ ውስጣዊ ጉዳዮች ይልቅ ዓለም አቀፋዊና ከኢትዮጵያ ጋር በተያያዙ አጀንዳዎችን በብዛት የዳሰሱት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ንግግር በኢትዮጵያ ኤርትራ መካከል ተጀምሮ የነበረው ያሉት ተስፋ ሰጪ ግንኙነትም መምከኑን ጠቁመዋል። ፕሬዝዳንቱ ታይቶ የነበረው ተስፋ ሰጪ ሁኔታ መክኗል። የኢትዮጵያ ህዝብም ምርጫውን አውቆ ተቃውሞ ሲያስነሳ እየታየ ነው። የኤርትራ ህዝብና መንግስት በከፍተኛ ተስፋና በሙሉ ልብ ተነስቶ ለነበረው ሪፎርም ያልተገደበ ድጋፍ መስጠታቸው የሚቆጫቸው አይደለም። በርካሽ የግጭትና ውሸት ማዕድም በፍጹም አይገኙም። ተንኮል እየፈተሉ ላሉ የውጭ ኃይሎች እጃችሁን ሰብስቡ፣ በግዛታችንና መሃል የሰፈራችሁ ደግሞ ዞር በሉ እንላለን ብለዋል። በሁለት ዓመቱ የትግራዩ ጦርነት ከኢትዮጵያ መንግስት ጋር ወግነው በትግራይ የተዋጋው የኤርትራ መንግስት በተለይም ጦርነቱ የቆመው የፕሪቶሪያ ስምምነት ከተፈረመ በኋላ ባለው ጊዜ ግንኙነቱ መቀዛቀዙ ከዛም አልፎ በተለያዩ አጀንዳዎች ምክንያት ወደ ግጭት ስጋት መግባቱ ሲገለጽ ቆይቷል። የኤርትራ ጦር በትግራይ በርካታ የሰብአዊ መብት ጥሰቶችን በመፈጸም ይወነጀላል ይላል የዲደብሊው መረጃ።